ዛሬ እንደ ጀማሪ እኛ የምናስበው ስለ ሪስክ ሪዋርድ ማለት ነው። ስለሱ እናወራለን። ስለዚህ ብዙ ሰው የሚመስለው ሃይ ዊን ሬት ያለው ወይ ደግሞ 100% ወይ ደግሞ 99 ወይ 90 ምናምን ፐርሰንት ያለው ሁሌ አሪፍ መስሎ ይታየናል። ግን ሪስክ ሪዋርድ ግን እንደዛ አይደለም። በጣም ሪስክ ሪዋርዳችን ላይ ከሰራን ዊን ሬት ማተር አያደርግም ማለት ነው። ስለዚህ በዚህ ቪዲዮ የአርአር ሪስክ ሪዋርድን ምን ያህል ፓወርፉል እንደሆነ እናያለን። 1 to 2 1 to 3 ስንልስ ምን ማለታችን ነው የሚለውንና ደግሞ ሞስት ኮመንሊ የምንሳሳተው ምንድነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ስለዚህ ሪስክ ሪዋርድ ማለት አንድ የሆነ ሪስክ ያደረግነው ነገር ስንት ነው ሪዋርዱ የሚለው ነው። ለምሳሌ $10 ሪስክ ካደረጋችሁ ሪዋርዱ ስንት ነው? እዚህ ላይ ነው ማተር የሚያደርገው። ምክንያቱም 10 እንትን ብላችሁ አትሊስት 1 to 2 መሆን አለበት። ይሄ ማለት 10 ሪስክ ካደረጋችሁ 1 to ምን መሆን አለበት ማለት $20 ማግኘት አለባችሁ። $10 ካደረጋችሁ $20 ማግኘት አለባችሁ ማለት ነው። ስለዚህ በዛ መልኩ ነው ሪስክ ሪዋርድ የምንለው ይሄ ነው። በዚህ ላይ በደንብ ከሰራችሁ አራራችሁ አሪፍ ከሆነ ዊን ሬት ማተር አያደርግም ማለት ነው። ለምሳሌ እስኪ ይሄ ምን ማለት ነው ሲባል ለምሳሌ 1 to 3 1 to 2 ምናምን ስንል ምን ማለታችን ነው? ለምሳሌ ዊን ሬት 1 to 2 ነው አራር አለው ስንል ይሄ ትሬድ አሁን ይሄ ሪስክ ሪዋርድ አንድ ሪስክ አድርገን ሁለት እናገኛለን ነው። ስለዚህ ለምሳሌ ዊን ሬት ምን ያህል ማተር እንደማያደርግ ልንገራችሁ። ለምሳሌ ይሄ አሁን 50% ዊን ሬት ቢኖረው 50% ዊን ሬት ቢኖረው ስንት ማለት ነው? ይሄ ማለት አንድ ዊን አንድ ሎስ ማለት ነው። 50 ሆነ ማለት ነው። ለምሳሌ 10 ትሬድ እንውሰድ። ይሄ 10 ትሬድ እንውሰድ። ከዛ 10 ትሬድ ውስጥ ምን ማለታችን ነው? 10 ትሬድ ውስጥ 50% ዊን ሬት አለው ስንል አምስቱ ምንድነው ማለት ነው? ሎስ ነው እያለን አይደል? ወይራስ አምስቱ ደግሞ ምን እያለን ነው? ዊን ነው እያለን ነው ማለት ነው። እንደዚህ ከሆነ አራሩ ለምሳሌ ይሄን ስንሰራው 1 to 2 አራር ነው 50% ደግሞ ዊን ሬት ነው። ለምሳሌ ሪስክ ያደረግነው ወይ ደግሞ ሎስ ያደረግነው አሁን ሎስ ያደረግነውን ስናይ ስንት ነው ማለት ነው? 5 እሺ ሲባዛ በስንት ማለት ነው? አንድ ነው ሪስክ ያደረግነው ወይ ደግሞ ኤግዛምፕል ለምሳሌ $10 ነው ሪስክ የምናደርገው ብለን ያዝ። $10 ነው ሪስክ የምናደርገው። ይሄ ስንት ይሆናል ማለት ነው? 50 ማለት ነው። ስለዚህ 5 ትሬድ 50 ነው። በቃ ኦሬዲ ስንት 50 ነው ሎስ ያደረግነው አምስቱን ትሬድ ማለት ነው። ዊን ያደረግነው ደግሞ ስንት ነው? አሁንም 5 10 ትሬድ 5ቱን ዊን አድርገናል ማለት ነው። ይሄ ማለት ምን ማለት ነው? ስለዚህ 5ቱን ዊን ካደረግን 5 ሲባዛ ሪስክ የምናደርገው በአንድ ትሬድ 10 ስለሆነ በእያንዳንዱ ትሬድ 20 ነው የምናገኘው ከአምስት ዊን ካደረግነው ውስጥ ማለት ነው። ስለዚህ ይሄ 20 ይሆናል ማለት ነው። ይሄ ስንት ይሆናል? 100 ይሆናል ማለት ነው። ኢማጂን እንግዲህ 1 to 2 አድርጋችሁ እንትናችሁ ሪዋርድ አሁን ስንት ይሆናል ማለት ነው? ሪዋርድ አሁን ኦሬዲ ስንት ሆነ ማለት ነው? 50 ትርፍ አግኝታችኋል ማለት ነው። ኢቭን ዊንትኑ ራሱ ይሄንን ዊን ሬቱን ራሱ 40 ብታረጉት ትርፋማ ናችሁ። ሌትስ ሲ 40 አድርገን እንየው። 40 ስናደርገው እንዴት ይሆናል? 40 ስናደርገው ለምሳሌ ይሄ ምን ማለት ነው? ዊኑ ስንት ነው ማለት ነው? 40 አደረግነው ማለት ዊኑ 4 ነው ማለት ነው አይደል? ስለዚህ ሲባዛ $10 ነው እንትን የምታደርጉት። ስለዚህ 1 to 2 ስለሆነ ያ ደግሞ ስንት ይሆናል? 20 ማለት ነው አይደል? ይሄ ስንት ይሆናል? 4 ሲባዛ በእንትን 80 ማለት ነው። 80 ማለት ነው። ሎሱ ደግሞ ስንት ይሆናል? $10 ነው የምናገኘው 6 ማለት ነው። ሲባዛ 6 ሲባዛ በ10 ማለት ነው። ስለዚህ ይሄ ስንት ሆነ ማለት ነው? ይሄ 60 ሆነ ማለት ነው። የነዚህ የሁለቱ እንትን $20 ምን አግኝተናል ማለት ነው? ትርፍ ስቲል 6ቱን ሎስ አድርገን አራቱን በትክክል ሪስክ ሪዋርዳችን ከተጠቀሙ $20 ምንድነው? $20 ራሱ ምን አድርገናል? ትርፍ አግኝተናል ማለት ነው። አራርን በዚህ መልኩ ነው መረዳት አለባችሁ። ብቻ እናንተ ከዚህ ጋር ተያይዞ የሚመጡ ነገሮችን
በደንብ ሳይኮሎጂያችሁና ማይንድሴታችሁ አሪፍ ከሆነ ይሄ ይሰራል። ለምሳሌ 1 2 3 ሆኖ 1 2 3 ከሆነ በጣም ፓወርፉል ነው። በጣም ፓወርፉል ነው። 1 2 3 ሆኖ ለምሳሌ 1 2 3 ሆኖ 30% ዊን ሬት እናድርግና ዊን ሬቱ 30%። ስለዚህ $10 ነው። $10 ነው የምንለው በቃ ሪስክ የምናደርገው። ሶ $10 ከሆነ ምን ማለት ነው? 30% ማለት ሰባቱ ምንድነው ማለት ነው? ሎስ ነው። 7 ሎስ ነው። ሶስቱ ትሬድ ነው። ሶስቱ ትሬድ ነው እንግዲህ ዊን የምንለው ማለት ነው። ስለዚህ ይሄ እንደዚህ ከሆነ 7ቱ ሎስ ከሆነ 3ቱ ነው ዊኑ። ይሄ ምን ማለት ነው? ስለዚህ አሁን $10 ከሆነ የምናደርገው 10 ሲባዛ በስንት እናደርጋለን? በ10። ይሄ ስንት መጣ? 7 ማለት ነው ሎሱ። ሶ እንትን ዊኑ ደግሞ ስንት ይሆናል? 3 ትሬድ ነው። 3 ትሬድ ነው ዊን ያደረግነው፣ ግን ስንት ነው ያገኘነው? በአንዱ ትሬድ 30 ነው ማለት። ስለዚህ ሲባዛ በስንት ማለት ነው? ይሄ ሲባዛ በ30 ማለት ነው። አንድ ትሬድ ስናሸንፍ 30 ነው የምናገኘው። ሶስቱን ካሸነፍን 30 ነው። ስለዚህ ይሄ ስንት ይሆናል ማለት ነው? 90። ኢማጂን ይሄም 20%። እንግዲህ አስቡት እናንተ በትክክል 7 ሎስ ስታደርጉ ሳትደናገጡ። ይሄ ሞስት ቢግነር ሚስቴክ የምንሰራው እዚህ ላይ ነው። የሆነ ተከታታይ ሎስ ስንት ምናምን ስናደርግ ለኛ ፍራቻ ይመጣል፣ ሪቬንጅ አለ፣ ግሪድ መሆን አለ፣ በቃ ሌላ ትሬዲንግ ፕላን መቀየር፣ ስቶፕ ሎሶችን ማንቀሳቀስ፣ ቴክ ፕሮፊት መውሰድ፣ እነኚህ እንደገና ችግሮች ይመጣሉ ማለት ነው እንጂ እነኚህ ነገሮች ማኔጅ ካደረጋችሁ በትክክል ሪስክ ሪዋርዳችሁን ይሄን ከተጠቀማችሁ መደንገጥ ራሱ የለባችሁ። ምክንያቱም 6 ሎስ አድርጋችሁ 7 ሎስ አድርጋችሁ ኢማጂን እናንተ 3 ትሬድ በትክክል ከወሰዳችሁ ምን ይሆናል ማለት ነው? ዊን ታደርጋላችሁ ማለት ነው። ዊን ትሆናላችሁ። ስለዚህ መስራት ያለባችሁ አራራችሁ ላይ ነው። ሪስክ ሪዋርዳችሁን አራር ነው። ይሄ ከዚህ ጋር ከሳይኮሎጂ ጋር ቀጥታ የሚገናኝ ይሄ የቁጥር ጉዳይ ብቻ አይደለም፣ ሳይኮሎጂያችሁን በትክክል ይገናኛል። ስለዚህ ለምሳሌ 3 ሎስ በተከታታይ ስታገኙ መደንገጥ የለባችሁ። ለምን ትደነግጣላችሁ? ምክንያቱም ታውቁታላችሁ፣ ስትራቴጂያችሁ አለ። እሱም ፕላናችሁ መሰረት የሚሰራ ነው። ቼክ አድርጋችሁት ነው አይደል ማርኬቱ የገባችሁት። ስለዚህ መደንገጥ ሳይሆን ሳይኮሎጂያችሁን በደንብ አስተካክላችሁ እነኚህ ያልኩትን ለምሳሌ ቴክ ፕሮፊት ቱ ኢርሊ መውሰድ፣ ለምሳሌ 1 to 2 አራር ብላችሁ በቃ ጠብቁ። ፕራይስ መቶ ቴክ ፕሮፊታችሁ 1 to 2 ሄድ ገና የተወሰነ ምናምን ሲሄድ ፕሮፊት መውሰድ ምናምን ያደረጋችሁ ማንቀሳቀስ ምናምን ሲሆን ይሄ ትልቅ ስህተት ነው። ስቶፕ ሎሱን ለምሳሌ 1 to 2 አራር አርጋችሁ ሪስክ ፊክስድ አርጋችሁ ገብታችኋል። ለምሳሌ ስቶፕ እንትን ፕራይስ ወደ እናንተ አጌንስት ሲሄድ ከሪስካችሁ ውጪ $10 ሪስክ አርጋችሁ በቃ እንዳይወስድባችሁ እየተባለ ስቶፕ ሎሱን ማንቀሳቀስ ወደታችሁ ያደርጋችሁ $20 በአንድ ትሬድ 30 ምናምን ሙስ ተገባችሁ። ይሄ ኢሞሽናል መሆን ነው። ይሄ በጣም ዳሜጂንግ ነው ማለት ነው። እዚህ ላይ ይሄንን አስተካክሉ። ስቶፕ ሎሱን ማንቀሳቀስ፣ ራንደም ትሬድ አለመግባት፣ በትክክል 1 to 2 አራር አይታችሁ ከዚህ ይሄ ነው የሚወስደው 1 to 3 ነው። ከዛ በዛ መሰረት እንትን ካደረጋችሁት በጣም ፓወርፉል የሆነ ነገር ነው። ስለዚህ ሪስክ ሪዋርድ ይሄንን ይመስላል እኔ እንደተረዳሁት ማለት ነው። ኔክስት ስለ ሊኩዲቲ ይሰራላችኋለሁ። እስከዛው ድረስ ይመቻችሁ ባይ